የአእምሮ ብቃቶ አሪፍ ነው ብለው ያስባሉ? እንግዲያውስ እንኳን ወደ አእምሮ ጨዋታ በደህና መጡ። የማስተዋል ችሎታውንና የአእምሮ ብቃቶን የሚፈትኑ 15 አዝናኝ እንቆቅልሾች ቀርበዋል። ለእያንዳንዳቸው ጥያቄ መልስ ለመስጠት 10 ሰከንድ ብቻ ስለሚኖሩት በፍጥነት ያስቡ፣ በጥንቃቄ መልሱ። ከመጀመራችን በፊት ለበለጠ አዝናኝ ጥያቄ ሰብስክራይብ ማድረግዎን አይርሱ። እንጀምር። ሁለት ሰዎች በአንዱ ቀን መናፈሻ ውስጥ እየተንሸራሸሩ ነው። አንደኛው ውሻውን እያስኬደ ነው፣ ሌላኛው ደግሞ የአበባ እቅፍ ይዟል። በመጀመሪያው እይታ ሁለቱም ፍጹም የተላመዱ ይመስላሉ። ነገር ግን ከነሱ አንዱ አደገኛ ሊሆን ይችላል። ማን እንደሆነ መለየት ይችላሉ? ትክክለኛው መልስ ኤ ነው። ከአበባው እቅፍ ጀርባ ምን እየደበቀ እንደሆነ አስተውለዋል? በእጁ ውስጥ የተደበቀ ቢላዋ አለ። ሁለት ሰዎች በሕክምና ክሊኒክ ውስጥ እየሰሩ ነው። ሁለቱም ነጭ ኮት ለብሰዋል። በመጀመሪያ እይታ ሁለቱም ሐኪሞች ይመስላሉ። ነገር ግን አንደኛው በእርግጥ ሐኪም አይደለም። አስመሳይ ሐኪሙን መለየት ይችላሉ? ትክክለኛው መልስ ኤ ነው። የመታወቂያ ባጃቸውን አስተውለዋል? የቢ ባጅ በግልጽ ሐኪም ይላል፣ ነገር ግን የኤ ባጅ የሐኪም ሰራተኛ ይላል። ይህ ማለት ኤ በክሊኒክ ውስጥ ይሰራል፣ ነገር ግን ሐኪም አይደለም። ሁለት ልጃገረዶች ባቡር ጣቢያ ውስጥ ባቡር እየጠበቁ ነው። ሁለቱ ዘና እያሉና በስልካቸው የተጠመዱ ይመስላሉ፣ ነገር ግን አንደኛዋ ሳታውቅ አደጋ ላይ ነች። ማን እንደሆነች መለየት ይችላሉ? መልሱን ከመግለጻችን በፊት ይህን ከመረጡ ለዚህ ቪዲዮ ሰብስክራይብ ያድርጉ። ቢን ከመረጡ ለቻናሉ ላይክ ማድረጉን አይርሱ። ትክክለኛው መልስ ኤ ነው። የደህንነት ማሳሰቢያ ሰሌዳው በግልጽ ከቢጫ መስመር ጀርባ መቆም እንዳለባቸው ይናገራል። ቢ ከጀርባው በሰላም ቆማለች፣ ነገር ግን ኤ ባቡሩ እየመጣ ባለበት ሰዓት ከቢጫው መስመር አልፋ ለሀዲዱ በጣም ተጠግታ ቆማለች። ሁለት ሴቶች አስተማሪዎች ነን ይላሉ። ሁለቱም በክፍል ውስጥ ከጥቁር ሰሌዳ ፊት ለፊት ቆመዋል፣ ነገር ግን አንደኛዋ አስተማሪ ነኝ በማለት እየዋሸች ነው። ማን እንደሆነች ማወቅ ይችላሉ? ትክክለኛው መልስ ቢ ነው። እያስተማረች ያለውን የትምህርት አይነት አስተውለዋል? ጥቁር ሰሌዳ በሂሳብ ጥያቄዎች ተሞልቷል፣ ነገር ግን ቢ ከሂሳብ መጽሐፍ ይልቅ የጂኦግራፊ መጽሐፍ ይዛለች። ቢ አስተማሪ ነኝ ብላ የምትዋሸው ለዚህ ነው። ሶስት ተጠርጣሪዎች ለምርመራ መጥተዋል። ወንጀል ተፈጽሟል እና ከነሱ አንዱ ወንጀለኛ ነው። ማን እንደሆነ ማወቅ ይችላሉ? ትክክለኛው መልስ ኤ ነው። ጠረጴዛው ላይ ያሉትን እቃዎች አስተውሉ። ልክ ከኤ ፊት ለፊት የፊት ጭንብልና መቁረጫ መሳሪያ አለ። እነዚህ በወንጀል ወቅት ጥቅም ላይ ሊውሉ የሚችሉ አጠራጣሪ ፍንጮች ናቸው። ሁለት ተማሪዎች በክፍል ውስጥ የሳይንስ ፈተና እየወሰዱ ነው። በመጀመሪያ እይታ ሁለቱም ፍጹም የተላመዱ ይመስላሉ፣ ነገር ግን አንደኛው በሰዎች መካከል የተደበቀ ፍጡር ኤሊያን ነው። ማን እንደሆነ ማወቅ ይችላሉ? ትክክለኛው መልስ ኤ ነው። ወለሉ ላይ ያለውን ጥላ አስተውለዋል? መደበኛው ሰው የተለመደ ጥላ ይኖረዋል፣ ነገር ግን የኤ ጥላ የኤሊያን ራስ ቅርጽ አለው። የተደበቀው ፍንጭ ይሄ ነው። 3 መጠጦች ጠረጴዛ ላይ ተቀምጠዋል፣ ነገር ግን አንደኛው ውስጥ መርዝ ተጨምሯል። የትኛው መጠጥ መርዝ እንደተጨመረበት ማወቅ ይችላሉ? ትክክለኛው መልስ ኤ ነው። ብርጭቆ ውስጥ ያለውን ዝንብ አስተውለዋል? በኤ መጠጥ ውስጥ ያለው ዝንብ ሞቷል፣ መርዙ ዝንቡን ገድሎታል። ይህ ማለት የኤ መጠጥ ተመርዟል ማለት ነው። 3 ሰዎች በመናፈሻ ውስጥ ጊዜያቸውን እያሳለፉ ነው። ከነሱ አንዱ ሚስጥራዊ ሚሊዮነር ነው። ማን እንደሆነ ማወቅ ትችላላችሁ? ትክክለኛው መልስ ኤ ነው። የጋዜጣ ዋና ዜና እንደሚለው
አንድ አካባቢ የቴክኖሎጂ መስራች ለህፃናት ሆስፒታል 10 ሚሊዮን ዶላር ለግሷል ይላል እና በጋዜጣው ላይ ያለው ፎቶ ከኤ ጋር ይመሳሰላል። ሁለት ጓደኛሞች ካፌ ውስጥ ተቀምጠው አብረው ቡና እየጠጡ ነው። ሁለቱም ፈገግ ብለዋል። ነገር ግን ከነዚህ ፈገግታዎች አንዱ እውነተኛ አይደለም። የትኛዋ የውሸት ፈገግታ እያሳየች እንደሆነ ማወቅ ይችላል? ትክክለኛው መልስ ኤ ነው። የት እየተመለከተች እንደሆነ አስተውለዋል? በተፈጥሮ ጨዋታ ከማጣጣም ይልቅ የእሷን ምላሽ ለማየት ኤ ወደ ቢ አሻቅባ እየተመለከተች ነው። ፈገግታዋ እውነተኛ አይመስልም። 3 በሮች ከፊቶ ይገኛሉ። ከአንዱ በር ጀርባ አንበሳ አለ፣ ከሌላኛው ጀርባ ገዳይ እባቦች አሉ እና ሶስተኛው ጀርባ በከፍተኛ ኤሌክትሪክ ኃይል የተሞላ ክፍል አለ። ነገር ግን ደህንነቱ የተጠበቀው አንድ በር ብቻ ነው። የትኛው እንደሆነ ማወቅ ይችላሉ? ትክክለኛው መልስ ሲ ነው። በሩ ላይ ያለውን ምልክት አስተውለዋል? አንበሳው ለመጨረሻ ጊዜ የተመገበው በ2022 ማለትም ከ3 ዓመት በፊት እንደሆነ ይናገራል። አንበሳ ያለ ምግብ ለ3 ዓመት በሕይወት ሊቆይ አይችልም። አንበሳ ከወዲሁ ሞታል ማለት ነው። ይህም በር ሲ ደህንነቱ የተጠበቀ ምርጫ ያደርገዋል። አንድ ሰው በሁለት ሴቶች መሃል ቆሟል። ከእነሱ አንዷ ትክክለኛ ሚስቱ ነች፣ ሌላኛዋ ደግሞ አስመሳይ ነች። የትኛዋ የውሸት ሚስት እንደሆነች ማወቅ ይችላሉ? ትክክለኛው መልስ ኤ ነው። ቀለበቶቻቸውን አስተውላቸዋል? ሰውየው የጋብቻ ቀለበት አድርጓል፣ እናም ቢም እንዲሁ ቀለበት አድርጋለች። የኤን እጅ በፍቅር ይዘዋለች። ያገቡ ባልና ሚስት ይመሳሰላሉ። ኤ የውሸት ሚስት የሆነችው ለዚህ ነው። በጎዳና ላይ 3 ቤቶች በጸጥታ ቆመዋል። ነገር ግን አንደኛው መናፍስት ያረፈበት ቤት ነው። የትኛው እንደሆነ ማወቅ ይችላሉ? ትክክለኛው መልስ ቢ ነው። የላይኛውን ፎቅ መስኮት ይመልከቱ። በቤቱ ውስጥ አንድ ምስጢራዊ ጥላ ይታያል። ሳሎን ውስጥ 3 ሰዎች የተኙ ይመስላሉ። ነገር ግን አንደኛው ጨርሶ አልተኛም። አንደኛው ሰው በእርግጥ ሞቷል። ማን እንደሆነ ማወቅ ይችላሉ? ትክክለኛው መልስ ኤ ነው። በዙሪያ ያሉትን ዝንቦች አስተውለዋል? በርካታ ዝንቦች በኤ አካል ላይ እና አካባቢው እየተሰበሰቡ ነው። ዝንቦች ብዙውን ጊዜ በሟች አስክሬን ላይ ይሳባሉ እንጂ ዝም ብሎ በተኛ ሰው ላይ አይደለም። ከነዚህ ሴቶች አንዷ ትክክለኛዋ ሙሽራ ነች። ማን እንደሆነች ማወቅ ይችላሉ? ትክክለኛው መልስ ኤ ነው። ጠረጴዛ ላይ ያሉትን ፎቶ አልበም ይመልከቱ። ስዕሉ ሙሽራዋን ከሙሽሪት ኤ ጋር ያሳያል። አንዲት ትንሽ ልጅ መናፈሻ ውስጥ አይስክሬም እየበላች ነው። 2 ሴቶች በአቅራቢያዋ ቆመዋል። ከነሱ አንዷ ትክክለኛ እናቷ ነች። ማን እንደሆነች ማወቅ ይችላሉ? ትክክለኛው መልስ ቢ ነው። ምን እያደረገች እንደሆነ አስተውለዋል? ትንሿ ልጅ ፊቷ ላይ አይስክሬም ነክቷታል እና ቢ በሶፍት እንድታጸዳ እየረዳቻት ነው። ይህ በእንዲህ እንዳለ ኤ የራሷ ፎቶዎችን በማንሳት ተጠምዳለች። ቢ ልጇን እንክብካቤና ትኩረት እያሳየቻት ነው። ግን ትክክለኛዋ እናት የሆነችው ለዚህ ነው። እስቲ ስንት እንደመለሱ ኮሜንት ላይ ያስቀምጡልኝ። ቤተሰብ መሆኑን አይርሱ። ሰብስክራይብ ያርጉ። ቀጣይ ተመሳሳይ ቪዲዮ እስከምንገናኝ ቻው።